ሌላኛው ጥያቄ አስካሪ መጠጥ የሚሸጡ ሰዎች ለመስጂድ ማሰሪያ መዋጮ ያወጣሉ፣ ይህ እንዴት ይታያል የሚል ጥያቄ ነው። ተወብተው ከገንዘቡ ራሳቸውን ለማጥራት ፈልገው ከሆነ ለመስጂድ ያዋሉት መስጂድ የሚሰሩ ሰዎች እንዲህ አይነቱን ገንዘብ ቀላቅለው ቢሰሩ ችግር አይኖረው። ወላኪን አጅር አገኝበታለሁ ብሎ ከሆነ አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። በሐራም የተሰበሰበ ገንዘብ ሰው ያለ ሰው ተውበት ሲያደርግ ገንዘቡን ከራሱ ማራቅ አለበት፣ ከገንዘቡ መገላገል አለበት፣ ለምስኪን መስጠት አለበት እንደምንለው ሁሉ መስጂድ በጋራ ሙስሊሞች የሚገለገሉበት ነገር ከመሆኑ አንፃር እዛ ላይ ቢውል ችግር የለውም። ላኪን ይሄን የምንለው ሙስሊሞች ንጹህ በሆነ ገንዘብ መስጂድ መስራት የሚችሉበት አቅም የሌለበት ሁኔታ ላይ አቅም ካለ አማራጭ ካለ እንዲህ አይነቱን በሐራም የመጣን ገንዘብ መስጂድ ውስጥ አለማስገባቱ የመስጂድ የመድረሳ ስራ ውስጥ አለማስገባቱ በላጭ ነው። የገንዘብ እጥረት ካለ ቢሰራበት ችግር የለውም። ወላኪን ይህን ገንዘብ የሰጠው ሰው አጅር አያገኝም።